ዓመቱ 1919 ነው። የዓለም መሪዎች በፓሪስ ተሰብስበው ስለ ዓለም ሰላም እየመከሩ ነው። በዚያ ግዙፍ አዳራሽ ደጅ ላይ ግን አንድ ቀጭንና ትሑት ወጣት ቆሟል። በእጁ ላይ አንድ ወረቀት ይዟል። ወረቀቱም የቪየትናም ሕዝብ የነጻነት ጥያቄ የሚል ነበር። ነገር ግን ማንም ሊሰማው አልፈለገም። የዓለም ኃያላን ይህ ተራ ቪየትናማዊ ማን ነው ብሎ አፌዙበት። ያ ወጣት በዛች ቅጽበት አንድ ትልቅ እውነት ተረዳ። ነጻነት በልመና አይገኝም። ነጻነት የሚገኘው በትግልና በደም ብቻ ነው። ዛሬ የምናየው ስለ ኮሚኒስት መሪ ብቻ አይደለም። ዛሬ የምናየው በባህር ላይ በመርከብ አብሳይ ሆኖ እየሰራ ዓለምን ስለዞረው፣ በ30 ስሞች ራሱን እየደበቀ ስለታገለው እና በመጨረሻም ጫማ የሌላቸውን ገበሬዎች አስተባብሮ የአሜሪካን ጦር ስለረታው ስለ አጎቴ ሆ ወይም ስለ ሆቺሚኒ አስገራሚ ታሪክ ነው። ሆቺሚኒ የተወለደው በ1890 ዓመተ ምህረት በፈረንሳይ ቀኝ ግዛት ስር በነበረችው ቪየትናም ነው። አባቱ የፈረንሳይን አገዛዝ የሚጠሉ ምሁር ነበሩ። ሆቺሚኒ ገና በወጣትነቱ የህዝቡን ስቃይ እያየ አደገ። ነገር ግን ለውጥ ከማምጣቱ በፊት መጀመሪያ ዓለምን ማየት እንዳለበት አመነ። በ1911 ዓመተ ምህረት በአንዲት የፈረንሳይ የጭነት መርከብ ላይ ረዳት ሼፍ ሆኖ ተቀጠረ። ለሚቀጥሉት 30 ዓመታት ሆቺሚኒ የሀገሩን አፈር አይረግጥም። ወደ አሜሪካ፣ ወደ እንግሊዝ፣ ወደ ፈረንሳይና ወደ ራሽያ ተጓዘ። በኒውዮርክ ሆቴሎች ውስጥ ሰርቷል። በለንደን ኬክ ቤት ውስጥ ዳቦ ጋግሯል። እያንዳንዱን ቀን የሚያሳልፈው አንድ ነገር ለመማር ነበር። እንዴት ነው ነጻነት የሚገኘው? በእነዚህ ዓመታት ውስጥ ሆቺሚኒ ስቃይን በሚገባ ያውቅ ነበር። በለንደን ቅዝቃዜ ውስጥ የከሰል ድንጋይ እየተሸከመ ሲሰራ፣ በልቡ ውስጥ ግን የቪየትናምን ፀሐይ ተናፍቀው ነበር። እሱ እንደ ማንኛውም መንገደኛ ሳይሆን ለሀገሩ የሚሆን የነጻነት መድኃኒት የሚፈልግ ሐኪም ነበር። ሆቺሚኒ ለደህንነቱ ሲል በየጊዜው ስሙን ይቀይር ነበር። ኑጊየን አይኳክ ወይም የሀገር ወዳዱ ኑጊየን በሚል ስም በፈረንሳይ ውስጥ ጋዜጣ ያሳተም ነበር። የፈረንሳይ ፖሊሶች እሱን ለመያዝ አደን ጀመሩ። እሱ ግን እንደ ጠላት ነበር። ጠዋት ጠዋት ጋዜጠኛ፣ ማታ ማታ በድብቅ ስብሰባዎች ላይ የሚገኝ አብዮተኛ። ሰብአዊነቱ የሚጀምረው እዚህ ጋር ነው። ሆቺሚኒ በየትኛውም ሀገር ይሁን ለድሃ ወዛደሮች ያለው ርኅራሄ ልዩ ነበር። ራሱ እየተራበ ለጓደኞቹ ያካፍል ነበር። የእሱ ትልቅ ስቃይ የራሱ ረሃብ ሳይሆን የቪየትናም ገበሬዎች በፈረንሳይ ጅራፍ ሲገረፉ ማየቱ ነበር። በመጨረሻም በ1941 ዓመተ ምህረት ከ30 ዓመት ስደት በኋላ ወደ ሀገሩ ተመለሰ። ቪየትናም ሲገባ ግን የጠበቀው ቤተ መንግሥት ሳይሆን ድቅድቅ ጨለማ የነገሰበት ጫካ ነበር። ሆቺሚኒ ጫካ ውስጥ ሆኖ ቪየትሚን የተባለውን የነጻነት ጦር መሰረተ። የእሱ ጦር የሰለጠኑ ወታደሮች ሳይሆኑ ማረሻቸውን ጥለው ነፍጥ ያነሱ ገበሬዎች ነበሩ። ጠላታችን እንደ ዝሆን ነው፣ እኛ ደግሞ እንደ አንበጣ ነን። ነገር ግን አንበጣው ዝሆኑን በልቶ ይጨርሰዋል ይል ነበር። በ1941 ዓመተ ምህረት ሆቺሚኒ ከ30 ዓመታት ስደት በኋላ ወደ ሀገሩ ቪየትናም ተመለሰ። ነገር ግን የገባው በድብቅ ነበር። መኖሪያውንም ፓክፖ በሚባል ዋሻ ውስጥ አደረገ። በዚያ ቀዝቃዛ ዋሻ ውስጥ ሆኖ ድንጋይ እንደ ጠረጴዛ እየተጠቀመ ለቪየትናም ሕዝብ የነጻነት ጥሪውን ጻፈ። የሚገርመው የሆቺሚኒ ሰብአዊነት እዚህ ጋ ይጎላል። እሱ ራሱን እንደ ትልቅ መሪ አያየም ነበር። ከገበሬዎች ጋር አብሮ ይበላል፣ አብሮ ይተኛል። እንደነሱ ቀላል የጎማ ጫማ ያደርጋል። ይህች የጎማ ጫማ በኋላ ላይ የትግሉ ምልክት ሆናለች። ሕዝቡም በክብርና በፍቅር አጎቴ ሆ፣ አንክል ሆ ብሎ ይጠራው ጀመር። በ1945 ዓመተ ምህረት ጃፓኖች ሲሸነፉ ሆቺሚኒ በአደባባይ ላይ ቆሞ የቪየትናምን ነጻነት አወጀ። የሚያሳዝነው ነገር ግን የነጻነት ንግግሩን የጀመረው በአሜሪካን የነጻነት አዋጅ ቃላት ነበር። አሜሪካ ትረዳኛለች ብሎ ተስፋ አድርጎ ነበር። ነገር ግን ሀያላን ሀገራት ለድሃው የቪየትናም ሕዝብ ጀርባቸውን ሰጡ። ፈረንሳይ ሀገሪቱን ዳግመኛ በቀኝ ግዛት ለመያዝ ጦሯን አዘመተች። ፈረንሳይ በወቅቱ እጅግ ዘመናዊ መሳሪያና አውሮፕላን ነበራት። ቪየትናሞች ግን የታጠቁት ወኔ ብቻ ነበር። ፈረንሳዮች ዲየን ቢየን ፉ በሚባለው ሸለቆ ምሽግ ሰርተው ቪየትናሞች እዚህ መጥተው ሊወጉን አይችሉም ብለው ተሳለቁ። ምክንያቱም ሸለቆ በከፍተኛ ተራሮች የተከበበ ነበር። ሆቺሚኒ ግን አንድ የማይታመን ትዕዛዝ ሰጠ። በሺዎች የሚቆጠሩ ገበሬዎች ከባድ መድፎችን በገመድ እያሰሩ በሰው ኃይል ብቻ ተራራው ላይ ጎትተው እንዲያወጡ አደረገ። ፈረንሳዮች ከሰማይ አውሮፕላን ሲጠባበቁ መድፍ ከተራራው ላይ ይዘንብባቸው ጀመር። በ1954 ዓመተ ምህረት ፈረንሳይ ተንበረከከች። አንድ ድሃ ሀገር የአውሮፓን ሀያል መንግስት ሲያሸንፍ ታሪክ ለሁለተኛ ጊዜ ተመለከተ። ይህ ድል ግን ሰላም አላመጣም። ሀገሪቱ ለሁለት ተከፈለች፣ ሰሜንና ደቡብ። በደቡብ ቪየትናም በኩል ደግሞ ሌላ አዲስና እጅግ ሀያል ጠላት ብቅ አለ፣ አሜሪካ።
አሜሪካ ኮሚኒዝም እንዳይስፋፋ በሚል ሰበብ ግማሽ ሚሊዮን ወታደሮቿን ወደ ቪየትናም ላከች። የዓለማችን ዘመናዊ ቦምቦች በቪየትናም ጫካዎች ላይ እንደ በረዶ ወረዱ። ሆቺሚኒ ግን አልተሸበረም። 10 ሰዎቻችንን ቢገድሉና እኛ አንድ አሜሪካዊ ብንገድል እንኳን በመጨረሻ የሚሸነፉት እነሱ ናቸው። ምክንያቱም እነሱ ሰልችቷቸው ይሄዳሉ፣ እኛ ግን ሀገራችን ስለሆነች የትም አንሄድም አለ። ሆቺሚኒ አንድ ድንቅ ስልት ቀየሰ። የሆቺሚኒ መንገድ በጫካና በተራራ መሃል በሺዎች የሚቆጠሩ ኪሎ ሜትሮች የሚረዝም ድብቅ መንገድ አስቆፈረ። አሜሪካውያን ከሰማይ ሆኖ ቦምብ ሲያዘንቡ፣ የሆቺሚኒ ወታደሮች ግን ከመሬት ስር በሰሩት ዋሻ ውስጥ ሆነው ይጠብቋቸው ነበር። በዚህ ሁሉ ጦርነት መሃል ሆቺሚኒ አሁንም ያው ትሁት ሰው ነበር። ቤተ መንግስት ውስጥ መኖር ስላልፈለገ ከቤተ መንግስቱ አጠገብ ባለች አንዲት ትንሽ የእንጨት ቤት ውስጥ ይኖር ነበር። ልብስ የሚያጥበውና አትክልት የሚንከባከበው በራሱ እጅ ነበር። ይህ የንጽህናውና የጽናቱ ጥግ ወታደሮቹ እስከ ሞት ድረስ እንዲታመኑለት አደረገ። አሜሪካ በቪየትናም ጦርነት ከፍተኛ ኪሳራ እየደረሰባት መጣ። በዋሽንግተን ጎዳናዎች ላይ ተቃውሞ በረታ። ሆቺሚኒ ግን ዕድሜው እየገፋና ጤናው እያሽቆለቆለ መጣ። የሀገሩን አንድ መሆን ሳያይ ሕይወቱን ሊያልፍ እንደሚችል ተሰማው። ዓመቱ 1969 ነው። ቪየትናም አሁንም በጦርነት እሳት ውስጥ ነች። አጎቴ ሆ በዛችው ትሁት የእንጨት ቤት ውስጥ በጠና ታሟል። ዶክተሮቹ ሊረዱት ቢሞክሩም የ79 ዓመቱ አዛውንት አካል በስደትና በትግል ደክሟል። ነገር ግን አሁንም የሚጨንቀው ስለ ራሱ አልነበረም። ደቡብ ቪየትናም ነፃ ወጣች፣ ሰራዊታችን እንዴት ነው ብሎ ይጠይቅ ነበር። መስከረም 2 ቀን 1969 ዓ.ም ሆቺሚኒ የመጨረሻ እስትንፋሱን ተነፈሰ። የሚገርመው እሱ የሞተባት ቀን በትክክል ከ24 ዓመታት በፊት የቪየትናምን ነፃነት ያወጀባት ዕለት ነበረች። ቪየትናም ታላቁን አባቷን አጣች። ጦርነቱ ግን ገና አላበቃም ነበር። አሜሪካ አሁንም በቪየትናም ምድር ላይ ነበረች። ሆቺሚኒ ሲሞት የተወው ኑዛዜ የዓለምን ሕዝብ አስለቀሰ። እንዲህ ብሎ ነበር: ከሞትኩ በኋላ አካሌን አቃጥላችሁ አመዴን በሀገሪቱ ሁሉም አቅጣጫዎች በትኑት። ምክንያቱም የቪየትናም መሬት ሁሉ ለኔ አንድ ነው። ነገር ግን ህዝቡ የሱን ምስል ለዘላለም ማየት ስለፈለገ አካሉን አላቃጠሉትም። ይልቁንም በታላቅ ሙዚየም ውስጥ በክብር አስቀመጡት። ሆቺሚኒ ቢሞትም መንፈሱ ግን በጫካ ውስጥ ከነበሩት ወታደሮቹ ጋር ነበር። በ1975 ዓ.ም ሆቺሚኒ ከሞተ ከ6 ዓመታት በኋላ የሰሜን ቪየትናም ጦር የደቡቧን ዋና ከተማ ሳይጎንን ለመቆጣጠር የመጨረሻውን ጥቃት ሰነዘረ። አሜሪካውያን በሄሊኮፕተር ተጭነው በድንጋጤ ሲሸሹ፣ የቪየትናም ወታደሮች የሆቺሚኒን ፎቶ ይዘው ወደ ከተማው ገቡ። የረዳት አብሳይ በሕይወት እያለ ያላየውን ድል መንፈሱ አየው። ከተማዋ ሳይጎን መባሏ ቀርቶ በክብሩ ሆቺሚኒ ሲቲ ተባለች። አሜሪካ በታሪኳ አይታው የማታውቀውን ሽንፈት አስተናገደች። ጫማ የሌላቸውና የጎማ ጫማ ያደረጉ የሆቺሚኒ ገበሬዎች የዓለማችንን ኃያል ጦር አሸንፈው ሀገራቸውን አንድ አደረጉ። ይህ ድል የሆቺሚኒ ድል ብቻ አልነበረም። ይህ ድል ማንኛውም በጽናት የታገለ ሕዝብ ነፃነቱን ማግኘት ይችላል የሚል መልእክት ለዓለም የተላለፈበት ታላቅ ክስተት ነበር። ዛሬ ቪየትናም በዓለም ላይ ከፍተኛ እድገት እያሳዩ ካሉ ሀገራቶች መካከል አንዷ ነች። ሆቺሚኒ ግን ዛሬም ድረስ የሀገሪቱ የልብ ትርታ ነው። በቪየትናም ገንዘብ ላይ፣ በትምህርት ቤቶችና በሁሉም የመንግሥት መስሪያ ቤቶች የሱ ምስል አለ። ሕዝቡ ዛሬም ድረስ አጎቴ ሆ እያለ በታላቅ ፍቅር ይጠራዋል። ሆቺሚኒ ያስተማረን አንድ ታላቅ እውነት አለ። ትክክለኛ መሪ ማለት ሕዝቡን የሚመስል፣ ከሕዝቡ ጋር አብሮ የሚራብና ለሕዝቡ ነፃነት ሲል የራሱን ጥቅም መስዋዕት የሚያደርግ ነው የሚለውን። እሱ ቤተ መንግሥት ውስጥ እንደ ንጉሥ መኖር ይችል ነበር። ነገር ግን እሱ የመረጠው በዛችው ትንሽ የእንጨት ቤት ውስጥ በትህትና መኖር ነበር። ያ ምግብ አብሳይ፣ ያ መንገደኛ፣ ያ ጫካ ውስጥ የተደበቀ አብዮተኛ በመጨረሻ የአንድ ትልቅ ሕዝብ የነፃነት አባት ሆኖ ታሪክ በወርቅ ቀለም ጻፈው። የሆቺሚኒ ታሪክ ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ የቻናላችን አባል ሁኑ። በቀጣይ ሳምንት በሌላ ቪዲዮ እስክንገናኝ ቻው።